መጻሕፍት የሚበልታቸው የሚተነተናቸው የሚያመሰጥራቸው ይፈልጋሉ አባቶቻችን ለዚህ ነው ሐዋርያት ጻፉ ጽሑፉን ሊቃውንት ተረጎሙ ለምሳሌ አንቺ ክትፎ በልተሽ ታውቂያለሽ አይደል ክትፎ ከመሆኑ በፊት ምን ነበር ስጋ ነበር አይደል ስጋ ከመሆኑ በፊት ደግሞ ተለያይቱ ምን ነበር በሬ ነበር አይደል ያ መቼም ክትፎ ቤት ሄደሽ በሬ አንጧት አይደል ፋርማሲ ሄደሽ እኮ ቅጠላ ቅጠል አንጧት አይደል ፍራፍሬ አንጧት ክኒኑ መርፌው ሽሮፑ ከቅጠላ ቅጠል እንዲተመረተ እናውቃለን ግን ምን እንደምትይው ፋርማሲ ሄደሽ የመድኃኒቱን ስጠርተሽ ስጋ ቤት ክትፎ አለ ወይ ነው የምትይው እንጂ በሬ አለ ወይ ፈናል አይባልም ልክ መጽሐፍ ቅዱስ እንደ በሬው ብትወስጂው ሊቃውንት ደግሞ ልክ እንደ ክትፎ እንደ ጥብሱ ይፈተፍቱታል ይበልቱታል ይተነትኑታል ንባቡን ያመሰጥሩታል ምስጢሩን ያብራሩታል ይሄ እንዲ ለማለት ተፈልጎ ነው እና መጽሐፍት ተንታኝ በላች አራጅ ከታፊ ያስፈልጋል ልክ የክትፎ ባለሙያ አለ አንቺ ባለሙያ ነሽ ክትፎ ጎበዝ ነሽ በጣም ጥሩ እንደኔ ባለቤት ማለት ነው እሺና ክትፎ ባለሙያ ሲይዞ ክትፎ ይሆናል ግን ያ ክትፎ ግን መጀመሪያ ምን ነበር ብዬሻለሁ ምናልባት እኮ መንገድ ላይ በሬ ይወጋኛል ብለሽ የሸሸሹ በሬ እኮ ነው ክትፎ ነው እየተበላ ያለው እንግዲህ መጽሐፍ ቅዱሱ ካልተበለተ ካልተተነተነ የሚዋጋ በሬ በው ክትፎነቱ ቀርቶ ስለዚህ መደማመጥ ነው አሁን ቅዱስ ጳውሎስ ያለው ምንድነው ቤተክርስቲያን ክርስቶስ ቤተክርስቲያን እንደወደዳት እናንተ ሚስቶቻችሁን ውደዱ ቤተክርስቲያን ለክርስቶስ እንደምትታዘዘው እናንተ ለባሎቻችሁ ታዘዙ በቃ ይሄ መቻቻል መግባባት መደማመጥ ቅድም እንዳልኩት አንዳንድ ጊዜ እኛ ሀገር እኮ ባላግብተሽ አንቺ ቤተሰቦቹን ሁሉ ታገቢያለሽ እናት አባቱ ፈትፋች ናቸው ወንድም እህቶቹ ፈትፋች ናቸው ጓደኛ ፈትፋች ነው ጎረቤት ፈትፋች ነው በጣም ብዙ መከራ ነው ያለው እኛ ሀገር ውስጥ ስለዚህ ማን ነው ልሰማ የሚገባው ሚስት ለባሏ ዘውድ ናት አይደል የተባለው ዘውድ እኮ አንድ ነው አይደለም ስንት ራስ ላይ አንድ ዘውድ ስንት ራስ ላይ መደፋት ይችላል አንድ ራስ ላይ ነው አይደለም አንቺ የባልሽ ብቻ ዘውድ ነሽ የእናትሽ አባት ዘውድ ረዳትን ዘውዳቸው አይደለሽም የወንድሞች ዘውዳቸው አይደለም የጓደኞች ዘውዳቸው አይደለሽም ከዛ ውጪ ምንም ይሁን ምን ቢመጣ አንቺ የፈለገ ባለስልጣን ይሁን የፈለገ ፖለቲከኛ የፈለገ ባለ ሀብት ይሁን እቤት ሲገባ ባል ነው በቃ አለቀ አንዳንዱ ሰው ውጭ አሁን እነዚህ ባለስልጣኖች ዛሬ መጡ እየተባለ በሞተር ሳይክል ታጅበው መንገዱ የሚዘጋላቸው እቤታቸው ሲሄዱ እኮ ሱፋቸውን አውልቁ ቱታቸውን ለብሰው እኮ ልጃቸው ተካሻሪው እየወጣው ይጫወትባቸዋል ስለዚህ እቤት ሲገባ ያ ሰውዬ ሚኒስትር ነው ዝነኛ ነው ፖለቲከኛ ነው ባለ ሀብት ነው የሚለው አይሰራም እቤት ሲገባ አቶ ገሌ ሲሆን ባለ ገሌ ነው ስለዚህ አሁን ደግሞ የመጣው ምንድነው እንደውም አንዲት እህት ኢንተርኔት የምትበላ ጉድ ሰራች ብላኛለችና ሶሻል ሚዲያ አዎ እቤት ሲገባ ሰውየው ልክ እንደገባ እንትኑ እዛ ላይ ነው የሚጫነው እንግዲህ ሚስቱን ይረሳታል ማለት ነው እኔ በቅርብ ጊዜ እንደውም ተናግሬዋለሁ አንድ ሰው ለምክር እኔ ጋር መጣ እና በግንኙነት አልተስማሙምና በዛው ጉዳይ ነው ዝርዝር ጉዳይ አልገባም እና እስኪ አንተ የቀን ውሎህን ንገረኝ አልኩት ሰውየው እና ጧት 11 ተኩል እነሳለሁ አለኝ እሺ ከ11 ሰዓት ተኩል ይነሳል ስፖርት ምናምን ይሰራል ከዛ ቁርስ በልቶ ሊበላም ላይበላም ይችላል ወደ ስራ ይሄዳል ጧት ሄዶ 12 ሰዓት 11 ሰዓት ተኩል ከስራ ይወጣል ከዛ እንደወጣሁኝ ጓደኞች አሉ ከሳምንት 2 ቀን 3 ቀን ሊሆን ይችላል ጓደኞች ጋር አመሻለሁ እስከ 2 ተኩል እስከ 3 ልቆይ ይችላል በአብዛኛው ጊዜ እቤት ይገባለሁ እቤት እንደገባ ምን ታረጋ በቃ ቤት ገብቼ ቱታ ያለብሼ ሶፋ ላይ ቁጭ ብዬ እናንተ አይነት ንግግሮችን አጠገቡ ስላልሆነ የጠቀሰኝ እንጂ ትዝላላችሁ ይችላልውና ለጊዜው አጠገቡ ያሉት እኔ ስለነበርኩኝ እሺ እስከ ስንት ሰዓት እንደው በአብዛኛው ከአራት ሰዓት እስከ 4 ሰዓት ተኩል እዛው ቆያለሁ ልብ አድርጊ ይሄ ሰውዬ ካልገበ የተነሳው ስንት ሰዓት ነው 11 ተኩል ጧት ማለት ነው ከሌሊቱ ስንት ደቂቃ ወስደናል ማታ ወደ አልጋ የሚሄደው 4 ሰዓት 4 ተኩል እሺ 4 ሰዓት እንበል እሺ 4 ሰዓትና 12 ሰዓት ተኩል ደምሪው 16 ሰዓት ተኩል ከ24 ሰዓት ውስጥ ስንት ሰዓት ተለይቷታል እቺ ሴት አንድ 3/4 በቃ 3/4 ተለይቷታል እቺ ሴት እሺ ቢሮ ከሄድክ በኋላ አስተደውላለሁ አይ እኔ አልደውልም በቃ እሺ እንዲህ አድርግ አልኩት ዝም ብዬ እግዚአብሔር የገለጠልኝ ነው እሷ የቤት ናት ልጆች ነው የምታሳድገው ብዙን ጊዜ እንደው ዝም ላይ መልእክት ለማስተላለፍ
ሚስቶቻችን ቤት ያሉ ሰዎች ልጆች እያሳደጉ ያሉ ሚስቶች ያሉን ወንዶች አንተ ነጋዴ ሆነ ሱቅ ልትሆን ትችላለህ የቢሮ ሰራተኛ ልትሆን ትችላለህ ፓይሎን ልትሆን ትችላለህ ምንም ስራ ዘበኛ ምትሆን ጠቅላይ ሚኒስትሩ እሱ አያገባኝም ማንኛውንም ስራ ተላላኪ ምን አስመጭና ላኪ እሱ የኛው ችግር አይደለም ብቻ እንጀራ የምትበላበት ስራ እየሰራ ነው አንተ እውጭ እየሰራ ስትመጣ እቤት ሚስትን ስታገኛት ምን ብለን ነው የምናስበውኛ እሱ ሲሰራ ውሎ እሷ ቤት ቁጭ ብላ ያዋለች ይመስለዋል ይሄ በጣም 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 ስህተት ነው እሷ ቤት ቁጭ ብላ አይደለም ያዋለችው እንደው ከባዱን ስራ ከልጆች ጋር ስትሯሯጥ የልጆችን ጠባይ ታግሳ ምን በሉ ምን ጠጡ ምን ለበሱ ብላ የሱን ቀንበር ተሸክማለት ያዋለችው ሚስቱ ናት ስለዚህ እኔ ሰርቶ 5000 ብር አምጥቶ እንደሆነ ለጭንቅላቱ መንገር ያለበት 2500 እንዳመጣ ነው 2500 የሷ ድርሻ ነው 50 ብር አምጥቶ እንደሆነ 25 ብር የሷ ነው ስለዚህ ይሄ ሰውዬ ይቺ ሴት ቤት ነው የምትውለው የጎደለ ነገር የለም ቤት ካሁን በኋላ ምን ታረጋለህ መሰለ አልኩት ጧት ልክ እንደገባህ ወደ 3 ሰዓት አከ ደውልና የኔ ፍቅር ቁርስ በላሽ ወይ በልና አስታውሳት ቀጥለህ በተከታታይ እንዳታደርገው የሆነ ከሌላ በኩል የመጣ አንዳንድ ጊዜ የባረቀተትና ያጋጥምሻል